ሰላም 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 ቤተሰቦች እንደምን ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እያላችሁበት ሰላማችሁ ይብዛልኝ። እንደምን ናችሁ? ደህና ናችሁ ወይ? አላችሁ አለን ሰላማችሁ ላይ በያላችሁበት ቦታ ሰላም እንደሆናችሁ ደህና እንደሆናችሁ ተስፋ አደርጋለሁ። እንደምን ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ያለው ፈጣሪ ይመስገን። ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን። አንዳንድ ሰው ቢያስቀይመንም ወይም ደግሞ አንዳንድ ሰው ቢያስጠላንም ደህና ነን። እግዚአብሔር ይመስገን። ውዷ የመዳም ቅመሞች፣ ውድ የበረሃ እህቶቻችን ወንድሞቻችን ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ እንዲበዛላችሁ ተስፋ አደርጋለሁ። እና እህቶቼ እንዴት ናችሁልኝ? ደህና ናችሁ? ኢትዮጵያን ይባርክ፣ ኢትዮጵያን ሰላም ያርግልን። በወጣንበት ፈጣሪ አምላክ ሰላም እንድንሆን ፈጣሪ አምላክ ያግዘን። ወጥተን እንድንገባ ሰርተን እንድንበላ ፈጣሪ አምላክ ደግሞ ይህን ነገር እንዳግዘን ተስፋ አድርጋለሁ። መጸለይ ነው እና እህቶቼ ከክፉ ነገር ይሰውረን፣ ከመልካም ነገር ይደብልቀን። እህቶቼ መልካም ነገር እንድንናገር ወይም ደግሞ መልካም ነገር እንድንሰራ ፈጣሪ አምላክ ይገዘን ማለት ነው። እንግዲህ ዛሬ የመጣሁበት አንድ ሰው ቢያንስ ምን መሰላችሁ? አንድ ሰው ጤነኛ ልጅ ሰጥቶት መልካም ልጅ ሰጥቶት ጥሩ ልጅ ሰጥቶት ከምነግራችሁ በላይ ግን ማለት ጤነኛ ልጅ ከሰጠን እኛ ምንድነው ማድረግ ያለብን? ጤነኛ ልጅ ከሰጠን ያንን ጤነኛ ልጅ ተንከባክበን ነው ማሳደግ ያለብን ወይስ ደግሞ ከአንዱ ቤት ማዟዟር ነው? ንገሩኝ እስኪ። ነውር የእውነት እኔ አሁን ለራሴ እግዚአብሔር ይመስገን የተሟላ ፈጣሪ አምላክ ምንም ነገር ያልሆነች ልጅ ሰጥቶኛል። ግን እኔ እንደናንተ አይደለሁም። ዝቅ አንገቴን ድፍት አድርጌ ነው የማሳድገው። እናንተ ግን ኧረ ተው፣ ኧረ ለልጁ ሰውለት። እውነቴን ነው። ለልጁ ሰውለት። ነገ ጧት የሆነ ልጅ የልጅ የሆነ ነገር ቢሆን ግን ሁልሽም ታጨበጭቢያለሽ። ነግሬሻለሁ ሩታ፣ ጤነኛ ልጅሽን ብይጅ ይሻልሻል። የምር እውነቴን ነው። ጤነኛ ልጅ መያዝ በጣም ትልቅ ነገር ነው እና ስለዚህ ጤነኛ ልጅ መያዝ በጣም ትልቅ ነው። በጣም አሪፍ ነው። እናንተ ግን አልመሰላችሁም። ገባሽ ሩታ? ነገ ጧት የሆነ ነገር ቢሆን ይሄ ልጅ የምትጎጂው አንቺ ነሽ። ተግባባን? ስለዚህ ብታስቢበት በጣም የተሻለ ነው። ደግሞ አንተ ገንቦራ ሲሆን ከሰውዬ ማለት ነው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለአብርሃም አድርሱልኝ እሺ። ስታስጠላ መድኃኔዓለምን አንተ የምታስጠላው አንደኛ ስራህን እያወክ ይቅርታ ለመጠየቅህ፣ ሁለተኛ ደግሞ ልጇን በስነ ስርዓት እንደታሳድግበት መበጥበጥህ፣ ሶስተኛ ልጅ ወልዶ እኮ ይጣላል። ተንም እኮ ወልዶ ይጥላል። አንተ እኮ እንደዛ ነህ። ወልደህ ነው የጣልከው። ስራው ላይ ያለህ እንጂ እኮ ማለት ነው። እውነት አሁን ስራው ላይ ያለህ እንጂ ማለት ነው። እርግዝናው ላይ የለህበት። ንገረን እስኪ በእናትህ። እና ብለሽ ያለው ምለሽ ነው እና እንደዛ ነው። ለማንኛውም ለልጃችሁ አታስቡ። በነገራችን ላይ ለልጃችሁ አታስቡለት፣ በጣም የተሻለ ነው። ምክንያቱም ልጁ ምንም አያውቅም፣ ኃጢአትንም ጽድቅንም ምንም አያውቅም። እና ስለዚህ እናንተ ደግሞ
የእናንተ ኃጢአት ለእሱ እየተረፈው ነው። ገባችሁ? ስለዚህ ሩታ ጤነኛ ልጅ መያዝ ትልቅ ነገር ነው። እውነቴን ነው የምልሽ። ጤነኛ ልጅ መያዝ ከምነግርሽ በላይ በጣም ትልቅ ነገር ነው። አሁን ላይ መስለሽ ይችላል፣ ግን ነገ ጧት የሆነ ነገር አያርግና ቢሆንብሽ የምትጸጸችው ወይ የምትጎጂው አንቺ ነሽ። ገባሽ? ስለዚህ ይህን ነገር ታሳቢ ብታደርጊበት በጣም የተሻለ ነው። አንተ ደግሞ እዚህ አትለጣጠፉብን እሺ? ስትለጣጠፉኝ ያስጠላኛል። ወይ ቀጥ ለጥ ብለህ ይቅርታ ብለህ ጠይቀህ አብረህ ሚስት ጋር ሁን፣ አለዚያ ደግሞ እዛችሁ ኮተት ጋር ሁን። እንዴ እኛ መቃጠል አለብን እንደ በእናንተ? ቆይ እናንተ ለኦዲየንስስ ክብር የላችሁ? እናንተ ግን ክብር ምን ታውቃላችሁ? ሲጀመር ክብር እኮ የምታውቁ ብትሆኑ እንደዛ አትሆኑ ነበር። ስለዚህ ክብር የላችሁ፣ ክብረ ቢሶች ናቸው እውነት። እኛ እናቴ የመዳም ቅመሞች ክብር ያለን ሰዎች ነን። ለኦዲየንስ ክብር ላለለው ሰውዬ ምንም ክብር ግድ አይሰጥንም። ገባህ? ስለዚህ ምንም ብትል ኖ ፕሮብሌም፣ ምንም አይደለም። እና እናንተ መሆናችሁ ነው። ቆይ እኛ ታፕ ላይክ ሼር እያደረግን ፎቅ ሰቀልናችሁ ፊት እንዴ? እኛ እኮ ነን። እኛ ካላየናችሁ እኮ እናንተ ኖ እዚህ አደርስም ነበር። እና ለእኛ ክብር የለንም? ለኦዲየንስ ክብር የለውም? ምን ማለት ነው? አረ እኔ በጣም ስለተሰማኝ ነው እናቴ ትሙት። እውነት ለልጁ እኛስ ችግር የለውም። ለልጅ እንኳን አታስብም እንዴ? ልጅህን አስበው እሺ። እና ቤተሰብ እውነት ይህን የተናገርኩበት ምክንያት ልጁ በጣም ስላሳዘነኝ ነው። እውነት ልጁ ምንም የማያውቀው ሕፃን ልጅ ሲንከራተት በጣም ያስጠላል። እናንተ ቆይ በግ ናችሁ ልበል፣ ሰው ናችሁ ልበል፣ ማሰቢያችሁ ለቋል። በኋላችሁ ነው የምታስቡት። በዚህ አረ በዚህ እንኳን ያያል። እናንተ ግን በዚህ ጭራሽ ድፍን ነው እንዴ! አረ ምን አይነት ነው እናንተ? ለራሳችሁ ህፃኑን ገደሉት። ወዮ ፈጣሪ! እና ስለዚህ ቤተሰብ ይህን ይመስላል። ግን ልጅም አልተፈለገበት ቦታ ላይ ነው የሚሰጠው። እውነት ለመናገር የፈለገው ቦታ ላይ ግን አይገኝም። ልጅ አቶ ስንት ሰው እንደሚለምን አያውቁም። እውነት ይገርመኛል። ብቻ እኔ አላውቅም። ስንቶቹን ነው እኛ የምናውቀው? ልጅ አጥተው ፈጣሪን እየለመኑ ያሉ። እናንተ ግን በልጅ ጨዋታ ቀልድ የለም። እውነት በልጅ እኔ በጣም አዝኛለሁ ቤተሰብ። እውነት እንዴት ይሄን ያህል ልጅ ቀላል ነገር ነው እንዴ? እውነት ነው። ኧረ በስመ አብ አላውቅም። ልጅ ይሄን ያህል ቀላል ከሆነ በጣም አሪፍ ነው። እና ቤተሰብ ልጅ ይሄን ያህል ቀላል ከሆነ እኔ አላውቅም።
እናንተ ታውቃላችሁ። ግን ልጅ የሚያህል ቀላል አይደለም፣ ከባድ ነው። ከፈጣሪ ስጦታ ነው። እና እንግዲህ እውነት ቤተሰብ ለልጅ ያስባሉ ብላ ታስባላችሁ። እና ስለዚህ ልጅ የፈጣሪ ስጦታ ነው፣ ምንም ማድረግ አይቻልም። ግን ያጡ ሰዎች አሉ እውነት ለመናገር እና ስለዚህ ፈጣሪ አምላክም አንዳንድ ጊዜ እንደዚያ ቢያደርግ በጣም የተሻለ ነበር። ምንም የማያውቀውን ህፃኑ ልጅ ከወዲያ ከወዲህ ሲያንከራትቱት በጣም ያሳዝናል። እውነት ለመናገር እኔ በጣም አዝኛለሁ። ምንም የማያውቀው አስፋልት ላይ ጥለው ቢሄዱ ምንም የማያውቀው ልጅ እንደዛ ሲያንከራትቱት እንደዚህ እንዲህ አድርጎ ሲያቅፈው ይሄ ቅንጭላቱ ቢቀጭበት ህፃን ልጅ እኮ ብዙ የተማረ ሰው ይጠይቃል። እናንተ ግን ኖርማል ነገር ነው የመሰላችሁ። በልጅ ጨዋታ ግን እንደዚህ አለ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ የመጀመሪያ ጊዜ እናንተን አየሁ። ግን ለወደፊትም ክብር የሌላችሁ እናንተ ክብረ ቢሶች ናችሁ። እውነት ለመናገር እኛ የመዳም ቅመሞች አይናችን እስከሚፈዝ ድረስ ነበር በእናንተ ፍቅር ስንቀና የነበረው። እውነት ለመናገር አንተም ከመጀመሪያ ጀምረህ እናውቃለን። ገባህ? ሩታዬን ስትመጭም ስትሄጂም እናውቃለን። ገባሽ? ግን በእናንተ ፍቅር በጣም እንቀና ነበረ። በጣም ከምነግራችሁ በላይ ማርያምን፣ እውነቴን ነው እኔ ለራሴ ማለት ነው። አሁን ግን ተበልቶ ያለቀ ልብስ እንኳን አይጣልም። እናንተ ግን ማለት ከምነግራችሁ በላይ ነው ያስጠላችሁት፣ እውነት ለመናገር ማለት ነው። እና ስለዚህ እናንተ ደግሞ ለኦዲየንስ ክብር የሌላችሁ፣ ለቤተሰብ ክብር የሌላችሁ፣ ለፈጣሪ ክብር የሌላችሁ፣ ለማንም አትሆኑ፣ አታስፈልጉም። ስለዚህ ለልጃችሁ በስነ ስርዓት ሆናችሁ ብትኖሩ በጣም ደስ ይለናል። እና ስለዚህ ሩታ አሁንም ነገም ነገ ወዲያም ደግሞ የምነግርሽ ነገር ጤነኛ ልጅ መያዝ ትልቅ ነገር ነው እህቴ፣ እንዳትሸወጂ። ገባሽ? ሩታ እንዳትሸወጂ። ጤነኛ ልጅ መያዝ በጣም ዋጋ አለው። በሽተኛ ልጅ መያዝ ግን ትልቅ 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 ህመም ነው። ገባሽ? ልጅሽን ብታሳድጊ ይሻልሻል እህቴ። እና ስለዚህ ይህንን የምልሽ ሩታ እንደ ድሮሽ አትሆኚ እያልኩ ሳይሆን፣ ግን ልጅ የፈጣሪ ስጦታ እስከሆነ ድረስ ጠንቀቅ ብለሽ ብትሄጁ በጣም የተሻለ ነው። እና ስለዚህ ሩታዬ ቀጥይበት የኔ ውድ የኔ ጀግና ሴት። በጣም ከምነግርሽ በላይ አንቺ የሴት ተምሳሌት ነሽ። ማንኛውም ሰው በህይወታችን መጥቶ እንዲረማመድብን የማትፈልጊ ሴት አንቺ ብቻ ነሽ። ስለዚህ ራስሽን አስከባሪ ሴት እስከሆንሽ ድረስ ከአሁን በኋላም ራስሽን ማስከበር ይኖርብሻል። ልጅሽንም አንቺንም ማለት ነው። ልጅሽን ደግሞ ጤነኛ ልጅ መያዝ በጣም ከምነግርሽ በላይ ትልቅ ነገር ነው እና ጤነኛ ልጅ ብትይዥ በጣም ከምነግርሽ በላይ የተሻለ ነው ሩታዬ። እና ጤነኛ ልጅ ነገም ጤነኛ ሆኖ ምን ያህል ዋጋ እንደሚያስከፍልን፣ ጤነኛ ልጅ እንኳን ምን ያህል ዋጋ እንደሚያስከፍልን እናውቃለን። እንኳን በሽተኛ ልጅ መያዝ ማለት ነው። እና ስለዚህ ታሞ ከመዋቀቅ አስቀድሞ መጠንቀቅ። እሺ ሩታ፣ ስለዚህ ይህ ላንቺ ነው። ታዩ አብርሃም ልጅ ከመጣ በኋላ ፍቅር አለ ይብልሽ እንዳይመስልሽ ሩታዬ። እውነቴን ነው። የልጅ ፍቅር አለ ይብልሽ እንዳይመስልሽ። መጀመሪያ በእርግዝናሽ ያልጠበቀሽን ሰው ወይም ደግሞ ከጎንሽ ያልነበረን ሰው
ምንድነው ማድረግ ያለብሽ? እንደ አገዳ አላምጠሽ ታዩ። እውነቴን ነው። አያስፈልግም፣ እውነት አያስፈልግም። ማስቲካ ተላምጦ ይተፋል። ስለዚህ አንቺን አላምጦ እንደተፋሽ አንቺም አገዳውን ውሃው ወደ ውስጥ መጥተሽ ስላስገባሽው ልጫውን ግን ትጥላለሽ። ልክ እንደዘረሽ ጣዩ እግዚአብሔርን። ስለዚህ በችግር ሰዓት ያልቆመልሽን ሰው በጤንነትሽ እንዲቆምልሽ አትፍቀጁ እህቴ፣ የምሬ ነው። ማርያምን በዛ ሰዓት እነዛን ሴቶች እንደዚህ ሲያሽከረክር የነበረ ወንድ አሁን ግን ወይኔ ቂጧ፣ ወይኔ ዲያለዋ፣ ወይኔ ምኗ ቤትሽ እንዳይመስለሽ። አይሽ የዛ ሰዓት ግን እንደ ሳንቲም ፍርካሽ አልታየሽም። ገባሽ? አሁን ግን ምኗ ቢልሽ አይምሰልሽ። የሰው ልጅ ሰውነትሽን ነው የሚያየው፣ ውስጥሽን አይደለም። ከገባችሁ ይግባችሁ ቤተሰቦች። እንግዲህ ይህንን ያልኩበት ምክንያት በጣም ወንድ ልጅ በአንዳንድ ወንድ ልጅ ወንድ ልጅ ይሰድባል። እኔ እንዳንተ ብሆን ምን እንደማደርግ አላውቅም ሩታዬ። እኔ እንዳንቺ ብሆን ፈጣሪን እኔ አላውቅም ቆራርጭ ነበር የምጥለው። ስለዚህ ታጋሽና ጎበዝ ጀግና ሴት ስለሆንሽ ለእኛ አስተማሪ ነሽ ሩታዬ። በጣም እንወድሻለን። ቀጥይበት ሩታዬ፣ ወደፊት እንወድሻለን። ባይ ባይ።